ንገሪኝ ማለት ፍቅረኛ አለኝ እያልሽ ነው አይደለ? መቼ ያልኩኝ ከዛ ይሄው ለሰላም እጄን ዘረጋው። የምንድን ነው ይሄው ሰላም ነው መልሰው ማለት ማስረዳት አትፈልጊም? ምንድነው የምትፈልጊው? አላስረዳም። ምንድነው የምትፈልጊው? ያሉት ምንድነው የተፈጠሩትን ነገራቶች ግልጽ እናድርጋቸው። ከራስሽ አንቺም የኔም ቤተሰብ ያንቺም ቤተሰብ ሁሉም ሰው ይስማ። ከአንቺ ሁሉንም ነገር ማወቅ ፈልጋለሁ። እሺ ልቀቀኝ፣ አትንካኝ። እኔ ይኸውልሽ ይቅርታ መጠየቅ ማይዘው ማለት ነው። ይቅርታ መጠየቅ ይቅርታ ማድረግ መሸነፍ አይደለም፣ ትልቅነት ነው። አንቺን ያጣው ደጅ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ በጣም ደህና ነኝ፣ ሙሉ ጤንነት ላይ ይገኛለሁ። ሁላችሁም ስትጠይቁኝ ነበረ። ያው እንደዚህ ስላችሁ ታምሜ አልነበረም፣ ግን ያው ስጠፋ ምናምን ምን ሆነ ነው የጠፋኸው ምናምን እያላችሁ የኔ ቤተሰቦች አለው። እግዚአብሔር ይመስገን በጣም ደህና ነኝ። ያው ነገራቶች እንግዲህ ባሰብናቸው ልክ እየሄዱ ስላልነበረ ነው የጠፋሁት። እውነት ለመናገር ባልጠፋና በየቀኑ እየመጣው ቪዲዮ ብሰራ ባገኛችሁ ሁላችሁም ደስ ይለኛል። ግን ያው አንዳንዴ ደግሞ እኛ ባሰብነው ልክ የሚሄድ ነገር አይደለምና ሁሉም ነገር ያው እግዚአብሔር ሲፈቅድ ሁሉም ነገር እግዚአብሔር ይሁን መልካም ይሁን ሲል ነው የሚሆነውና ያው ዛሬ እንግዲህ ቀኑ ሆኖ ፈቅዶ መጥቻለሁ ማለት ነው። ያው እንዳጋጣሚ ያው ዩቲዩብን እያያችሁት ነው፣ በጣም እንትን ሆኗል። ሁላችሁም በያላችሁበት ሰብስክራይብ፣ ኮፒ ሊንክ፣ ላይክ ያደረጋችሁ እንትን በሉ። ትንሽ ባለፈው ስህተት ፈጥሬ ቪዲዮ ጠፍቶብኛልና በራሴ ጥፋት ነው። ያው በጣም ይቅርታ አድርጉልኝ። ለዛ በጣም ይቅርታ እና ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ያው ዛሬ እንግዲህ የመጣሁበት ምክንያት ራሴን ችዬ የመጣሁበት ምክንያት አንድ ነገር ለመናገር ነው። እሱም ነገር ምንድነው ማለት ሁሉንም ነገር እያያችሁት ነው። እኔ ያደረኩትን ነገር በሙሉ እያያችሁ ነውና እኔ ይህንን ሁሉ ነገር የማደርገው ነገሮችን ለማወቅ ካለኝ ጉጉትና ከዛ አንጻር ነው እንጂ እኔ በክፋትም አይደለም በተንኮልም አይደለምና ቤተሰቦች እንድትረዱኝ የምፈልገው ያው በቃ አጠገቤ ያለ ሰው በዚህ ልክ ድብቅ ሲሆንብኝ ነገሮችን ለማወቅ ፍላጎት ስላደረብኝ ነው ይሄንን ያህል ርቀት የሄድኩት ማለት ነውና ዛሬ ግን ማለት እኔ በቃ ሰላም እንደማልፈልግ እኔስ ጦርነት እንደምፈልግ ምናምን ነው እየተወራ ያለውና ነገሮች እንደዛ አይደሉም። እውነቴን ነው የምላችሁ። እኔ በጣም ሰላም ነው የምፈልገው። ከሁሉም ጋር ሰላም መሆን ነው የምፈልገው፣ ከሁሉም ሰው ጋር ማለት ነው። በፍጹም ጸብ አልፈልግም። በፍጹም ጭቅጭቅ የምወድ አይነት ሰው ሆኜ አይደለም። በተፈጥሮዬ ጭቅጭቅም በጣም የሚያሳምመኝ ነገር እውነቴን ነው የምላችሁና አልችልም ራሱ ሲጀመር ማለት ነውና ዛሬ በራሴ ነገራቶችን ከባለቤቱ ለማወቅ ነው የመጣሁት ማለት ነውና እኔ ሰላም ነው የምፈልገው። እኔ ሰላም ነው የምፈልገው። የእውነቴን ነው የምላችሁ ከልቤ ማለት ነውና ዛሬ እንግዲህ ሄሉን በስንት መከራ በስንት ልመና ያው ጠርቻታለሁ ማለት ያለውን ነገር በግልጽ ለማውራት ማለት ነው። ከሷ ከራሷ ሁሉንም ነገር ለመስማት ሰላም ለማውረድ ሁሉንም ነገር ማለት ነው። ይቅርታ መጠየቅ ካለብኝ ጠይቄ፣ ይቅርታ መጠየቅ ካለባት እሷም እኔን ይቅርታ ጠይቃኝ ነገራቶችን ለማጥራት ነው ዛሬ የመጣሁት ማለት ነውና ያው እንግዲህ መቼስ አንዳንዴ አስበንበት አይደለም ሁሉም ነገር የሚሆነው፣ ሳይታሰብ ነው ሁሉም ነገር እዚህ የደረሰው። እኔም በጣም ደብሮኛል፣ ከፍቶኛል በብዙ ነገር ማለት ነውና ይሁን በቃ ግን ይሁን በሚለው ሁሉን ነገር እንለፈውና ዛሬ ላይ ሰላም መውረዱ ይሻላል። ሰላም በቃ ለሁላችንም ጭቅጭቅ፣ ሁሉም ሰው ጭቅጭቅ አይፈልግም። በቃ ማለት እኔም እውነቷን ለማወቅ ስለፈለኩኝ ነው። ህይወቷ ውስጥ ያለውን ነገር ለማወቅ ስለፈለኩኝ ነው። ማለት እንደዚህ ቢሆን እኔ ከናንተ አውቄ አይደለም፣ ግን አንድ ሰው የቅርቤ ሰው ነው የሚለው ሰው አጠገቡ እስካለ ድረስ
ስለዛ ሰው የሆነ ኃላፊነት አለው ብዬ አስባለሁ። እንደዛ ካልሆነማ ምንድነው ትርጉሙ? አብሮ የመሆን ከሰው ጋር አብሮ ጓደኛ የመሆን ትርጉሙስ ምንድነው? ሁሌ የማይገባኝ ነገር ስለሆነ ማለት ነውና ማለት እኔም የሷ ኃላፊነት አለብኝ። ያው የኃላፊነት ደረጃችን ቢለያይም ማለት ነውና ባውቅ ነገሮችን ግልጽ ቢሆኑልኝ ደስ ስለሚለኝ ነበር ያንን ሁሉ ርቀት ሄድኩት እና በጣም ስላስቸገርኳችሁ፣ በጣም አኩርፌ ስላስቀየምኳችሁ በጣም ይቅርታ አድርጉልኝ። ያው እንግዲህ ዛሬ እሷን ጠርቻታለሁ። ያለውን ነገር ሙሉ በሙሉ በግልጽና በግልጽ ከሷ መስማት ነው የምፈልገው። ማለት በቃኝ እኔም በቃ ከሌላ ሰው ከሆነ ከሷ ጀርባ ሄጄ ነገሮችን ማጥራት ነገሮችን ለማወቅ መፈለግ ምናምን ይሄ እንደማንኛውም ሰው ይጓጓል። እናንተም ብትሆኑ በእኔ ቦታ የምታደርጉት ነገር ነው። የራሳችሁ የቅርብ ጓደኛችሁ እንደዚህ ቢያደርግ ምን ልታደርጉ እንደምትችሉ እንተዋወቃለን ሁላችንም ማለት ነውና ያው ይሄ ነገር ደግሞ ሚዲያ ላይ ያለ ነገር ስለሆነ ነው በጣም የተጋነነው። ግን ኖርማል ህይወታችን ላይ ቢሆን ሁላችንም የሚያስከፋን ድርጊት ነው። ይደብራል ማለት በቃ ደስ አይልም። አጠገቤ ያለ ሰው እንደዚህ ሲያደርግ ደስ ስለማይል ነውና ሁሉንም ነገር ዛሬ እንግዲህ ከሷ ከራሷ ሁሉንም ነገር ለመስማት ጠርቻታለሁ። እስቲ እንግዲህ እንጠብቃትና ያለውን ሁሉንም ነገር እናያለን ማለት ነውና እስከዛ ድረስ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ስላስቀየምኳችሁ በጣም ይቅርታ ሁላችሁንም እና ከልብ ይሄው ዝቅ ብዬ ማለት ነውና ፍቅራችሁን አሳዩኝ። ሰብስክራይብ አድርጉ። በቃ ቡም ቡም ማለት አለበት ቤቱና ኮፒ ሊንክ ያው ባለፈው አንድ ቪዲዮ ስለወረደ እንትን ብለዋልና እሱ ነገር አድርጉልኝ። እንደዚህ ጠይቄያችሁ አላቅምና ሁላችሁንም በጣም ነው የምወዳችሁ። እስቲ እንጠብቃት እንግዲህ ደራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ። እና ሰላምታ እንደዚህ ነው እንደዚህ ልንካሽ አይደለም እንደዚህ ጨመከኝ ያልኩት ጨመኩሽ እንዴት እንደዚህ ሰላም ነው ምን ነው አኮረፍሽ እንዴ እንዴና ስትመጪ እየሳቅሽ ነበር እየሳቅኩ ነው የመጣሁት ፈገግ ብለሽ ነበር ስትመጪ ነበር እንጂ የሆነ ነገር ትዝ ብሎኝ ይሆናል ፈገግ ያልኩት እንጂ እየሳቅኩ አይደለም ምን ነው አይ ማለት እኔ ጋር ስትደርሺ ለምን እንደዚህ እንደተኮሳተርሽ አልገባኝም። ለዛ ነው። ኧረ እኔ አልተኮሳተርኩም። ተኮሳተርኩ ማለት ከላንቺ እንዴት ነው ታዲያ? ማለት ይሄ ፈገግታ ነው? በቃ ጭቅጭቅ ትወዳለህ? ደስ ይላል። አይ ገርሞኝ ነው። ከዛ ስትመጪ ፈገግ እያልሽ ነበርና እኔ ማለት ሰላም በይ እስቲ ቤተሰቦቻችንን ሁላችንም ሰላም በያቸው። ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው መስከን ደህና ነኝ። በደንብ ሰላም አታያችሁ? ሰላም አልኩኝ። ምንድን ነው የምትለኝ? ድምፅሽ አይሰማም። በደንብ በጉልበት ሰላም በያቸው። ድምጼ ዘግቶ ነው። ድምጼ ጉሮሮዬን አሞኛልና ተዘግቷል። ለዛ ነው ድምጼ የማይሰማ። ምንም አልሆንኩም። አላቅም። ስነሳ እንደዚህ ተዘግቶ ነው። ማለት የዘፈን እየዘፈንሽ ነበር? ለመምር ላይ ነበርሽ? አልነበርኩም ቢኒ። ዘፈንም እየዘፈንኩ አልነበረ። ምንም ላይ አልነበርኩም። ግን ድምጼ ተዘጋ። በቃ ለምን ተዘጋ አትለኝም መቼም። እኔም አላቅም። ባቅ ደግሞ መድኃኒት አገኘለት ነበር እኮ። ለምን ትቆጫለሽ? እኔ እኮ በሰላም እኮ ነው የጠየቅኩሽ አይደለ? እና ታዲያ እኔ ዘፋኝ ነኝ እንዴ? ማለት ሁሉንም ነገር በቁጣ እኔ ለማንኛውም ዛሬ ማለት በዚህ ልክ አስፈልጌሽ የጠራሁብሽ ምክንያት አለኝ። ማለት እኔ እንደዚህ አኩርፈሽ ምናምን ባላይሽ ደስ ይለኝ ነበረ። እና እየገለፈጥኩ ልምጣ? ማለት መገልፈጥም ምን አመጣው? ለምን እንደዚህ አይነት ቃላት ትጠቀሚያለሽ? እኔ ያልኩሽ ማለት አምሮብሻል ደግሞ አይደል? በጣም አምሮብሻል። ካንተ ጋር ስለተጣለ መነጽሩ ራሱ ያምራል። ቴንክ
ያው ለማንኛውም ለቅርጽ ሳይሆን አይኔን ስላመመኝ ያረኩት። አይ ለቅርጽም ብታደርጊው ለሁለቱም መብትሽ ነው። ቴንክ ዩ። የምታወራውን እኔ ግን ሁሌ የሚገርመኝ ነገር የምታወራውን ነገር እያስመጣ ነው የምታወራው። ለምንድን ነው የሚጠፋብህ? ማታ እኔ አልጠፋብኝም። አንድ ነገር የምነግርሽ ነገር የሆነ በቃ በነፃነት ባወራሽ ነው ደስ የሚለኝ። እንደዚህ እየሆንሽ እንዴት ነው ላወራሽ የምችለው? ምን አልኩ? ምን አረፍ? ማታ የሆነ እንደዚህ የሆነ በቃ ሌላ ነገር ውስጥ እያሰብሽ እየተኮሳተርሽ ምናምን ነገር ምን ሌላ ነገር እግዚአብሔር ምንም አላሰብኩም። እኔ ለማንኛውም እኔ በቃ ዛሬ ጠራሁሽ ኬት እንደሚጀምር ግራ ስለገባኝ ነው። በቃ የተፈጠራቶቹን እየተፈጠሩ ያሉ ነገሮችን ሁሉንም ነገር ታውቂያለሽ። እየሆነ ያለው ነገር ሁሉንም ነገር ታውቂያለሽ እና ማለት እኔ በራሴ ሄጂ ምናምን ብዙ ነገር በጣም ብዙ ነገር ማለት እያወቅኩ ነው ምናምን ነገር ግን በቃ አንቺም ባለፈው ከኔ ጀርባ ምናምን ከምትሄድ ምናምን እኔ ባለቤቱ አለው እኔን አትጠይቀኝም ወይ ምናምን ስትይ ነበርና ዛሬ ላይ ያው ቆም ብዬ ሳስብ ማለት በዚህ ልክ እኔ ያው ያስከፋኝንም ነገር ታውቂያለሽ። እኔ በዛ ነገር ጥፋተኛ ከሆነ በጣም ይቅርታ ልጠይቅሽ ነው። ግን ዛሬ ሁሉንም ነገር ካንቺ መስማት ነው ፈልገው። በቃ እኔ ከዚህ በኋላ እኔ ጭቅጭቅም አልፈልግም። እኔ ሰላም የማልወድ ሰው ሆኜ አይደለም፣ በጣም ሰላም የምፈልግ ሰው ነኝ። ከማንም ሰው ጋር እንኳን ካንቺ ጋር አይደለም ማለት ነውና በጣም አይደል እንዴ ሰላም የምፈልግ። የእውነቴን ነው ማለት እኔ በቃ እኔ ሰላም ነው የምፈልገው። እኔ ጸብ አልፈልግም ማለት እኔ ሚስት ከዳች እንዴ ምን ነው ለምን ሰላም ፈለክ ብዬ ነው። ሚስት ከዳች አልፈልግም ብላህ ነው ወይ ማለት ያጋባሽኝ ሚስት አለሽ ወይስ አልገባኝም? ወይስ ሰርግ ደግሼ ጠርቼሻለሁ ወይስ ፊርማው ላይ ነበርሽ ወይስ እሷ ሚዜ ነበርሽ አንቺ? አይ ዘንድሮ ያው ወጪ ብዙ ስላለው ብዙ ሰው ሰርግ መደገስ አቁሟል ብዬ ነው። እኔ እንደዚህ አይነት አማርኛ እንድትወሪኝ አይደለም። እኔ ማለት ሚስት ምናምን ለምን ትያለሽ ማለት አንቺም እኮ በቃ ነገሮችን ሳታጣሪ እኮ ነው በደፈናው እንደዚህ ያልሽ አይደለ? እውነት ነው። ማለት እንደዚህ እየቀለድሽ ነው የምንግባባው ታዲያ? የምትለኝ ነገር እየገባኝ ስላልሆነ ነው። በቃ እኔ እየጠየቅኩሽ ነው ማለት ሁሉንም ነገር ካንቺ ነው መስማት የምፈልገው። ማለት እኔ እንደዚህ እየቀለድሽ ነው ታዲያ እንዴት ነው ልንግባባ የምንችለው? እኔ ዛሬ ሁሉንም ነገር ማወቅ ነው የምፈልገው ሄሉ። ማለት ሁሉንም ነገር እንድትነግሪኝና እንድታስረጂኝ ነው የምፈልገው። እኔ ማስረዳት ላይ ነው ማለት እስካሁን እኮ ምንም ያስረዳሽኝ ነገር የለም። እየገባሽ ነው ግን ሁሉንም ነገር ረግጠሽ እየሄድሽ ነው። እኔ አንድ ነገር ስጠይቅሽ ለምን ጠየከኝ? የሆነ ዝም ስል ለምንድን ነው ዝም የምትለው? የሆነ ሰው አብሮኝ ተጨንቆ ሲኖር ለምን ሰው አብሮክ ኖረ? የሆነ ነገር እንኳን እስቲ አስረጂ ማለት ምንድነው የምትፈልጊው? ስላንቺስ ንገሪኝ ማለት እኔ ግራግ በጣም እያጋባሽኝ ነው። በጣም የሆነ ማትጨበጭ አይነት ልጅ እየሆንሽ እኮ ነው። የሆነ አልጨበጥ አልዳሰስ እያልሽ እኮ ነው። ያ አልጨበጥ ይሄ ጀግንነት አይደለም ሄዱ። ምንም ይሄ ጀግንነት አይደለም። አንድ ነገር ልንገርሽ፣ ይኸውልህ የሚጨበጥ ሰው ሲሆን ነው በህይወቱ የሚጎዳውና እኔም የምጨበጥ ሰው ስለነበርኩ አይደለ በአንተ ምክንያት እንደዚህ የሆንኩት። ስለዚህ አሁን ደግሞ ማልጨበጥ ሰው መሆኔ ጀግንነት ነው ለኔ። በእኔ ምክንያት እኔ ባንቺ ምክንያት ነው አንቺ በእኔ ምክንያት? እኔ ቦታ እየተቀያየረን ባልሆነ ነበረ ነው ግን አሁን የለም። እየሰልች ማለት አሁን እሺ ዛሬ ሁሉን ነገር ትነግሪኛለሽ ማለት ስለ ፕሮሰስሽ ስለ ባለፈው ስለ ጠየቅኩሽ ህይወትሽ ላይ ስላለው ሰው ሁሉን ነገር ንገሪኝ። እኔ ማለት እኔ ሆኜ ከሆነ ጥፋተኛ እኔ ይቅርታ ልጠይቅ፣ ሰላም እናውርድ፣ እርቅ እንሁን ማለት በዚህ ልክ ነው። እኔ ዛሬ ነገሮችን በዚህ ልክ ነው አልፌ ብዙ ነገር አልፌ እዚህ የደረስኩት ገባሽ አይደለ? ይሄንን ነገር ለማድረግ ስሞክር ማለት ሁሌ በቃ አንተ ሰላም አትፈልግም፣ ሁሌ አንተ ጭቅጭቅ ነው፣ ሁሌ የሆነ ከኔ ጀርባ እየሄድክ ነው ነገሮችን እንትን የምትለው ምን። ዛሬ የሆነ እኔና አንቺ ብቻ ነን ያለ ነው፣ ማንም ሰው የለም፣ ማንም ሰው የለም። ስለዚህ የምትነግሪኝ ነገር ንገሪኝና እኔም ስላንቺ ማወቅ ያለብኝን ነገር ማለት ልወቅና ሁሉንም ነገር እንለፈው። ሀሳብ ጥሩ ነበር ግን እኔ የምነግርህ ነገር ምንም የለም ማለት ለምን እንዴት ነው መሰለ እንዴት እንደሆነ ታውቃለህ?
ያው መጀመሪያም ከጀርባዬ እንዳጣራው አሁንም ሂድና ከጀርባዬ አጣርተው እውነቱ ላይ ስደርስ የዛኔ ብትመጣ ይሻላል እንጂ አሁን ላይ ማለት ሰላም አትፈልጊ ማለት ከኔ ጀርባ ይሄድ ካታጣራልሽኝ እኔ ግን ካንቺ ጀርባ ሄጄ አይደለም ያጣሩት በራሴ መንገድ ነው ያጣሩት አልፈልግም ሰላም አልፈልግ ቢሆን ነው እንዴ ያን ሁሉ ቀን ስመላለስ የነበረው እና አሁን ታዲያ ሁሉንም ነገር ስታቂ ታዲያ መረው እንደዚህ የምትሆኚ አይደለም በጣም እየገረመኝ ስለሆነ ነው ሰላም ፈልጋለሁ ትያለሽ እኔ ጸብ አልፈልግም ሰላም ነው የምፈልገው እያልሽ ነው ሰላም ታዲያ ሰላም እኔም ሰላም ነው የምፈልገው እሺ ግን እኔ ምንም ነገርህ ነገር የለም ለምንድን ነው ታዲያ ካልነገርሽኝ ታዲያ እንዴት ነው ነገራቶች የሚሆኑት እንደ አንተ እንደተመቸ ነው የሚሆኑት መጀመሪያ አንተ እንደተመቸ ያልነበረ ሲሆን የነበረው ማለት ለምንድን ነው እንደዚህ ድርቅ የምትዩ እኔ ደረቅ እንዳልኩ ካንተ በላይ ማይክ በጣም ደረቅ ነሽ ማለት የሆነ ነገር እያወቅኩኝ እንኳን ለዛ ነገር በጣም ድርቅ ማለት ነው የምትወጁ እኔ ገባሽ አይደለ አሁን እንደምትወጪ አውቄ እንኳን ለምን እንዳልነገርሽኝ የከፋኝ በዛ ምክንያት እንኳን እኔን ይቅርታ አልጠየቅሽኝ ልነግር ይገባ ነበር ማለት እንደ ጓደኛዬ እንደ ቅርብ ሰው ምናምን ልነግር ይገባ ነበር እኔ ይቅርታ ነበር ጠይቄ ነበር እንኳን ይቅርታ አይደለም አንቺ ጭራሽ እኔን ሰላም አትፈልግም በቃ ሁሌ ጭቅጭቅ ነው የምትወደው ምናምን ነገር ነው ሄሎ ነው አሁንም ቢሆን እኔ ሰላም ነው የምፈልገው እኔ ላንተ ቃል አጥቼ ዝም ብዬ እኮ ቁጭ ብያለሁ ቃል ራሱ የለኝም እና እኔ ላንቺ ቃል ያጣሁት ወይስ አንቺ ነሽ ለኔ ቃል ያጣሽው እኔ ቃል አጥቻለሁ ላንተ ምን ይባላል አሁንሽ ማለት ምን ይባላል ነው እኮ ሰላም ነው የምፈልገው እኔ ጦርነት አልፈልግም አልሽ ከዛ ይሄው ለሰላም እጄን ዘረጋው የምንድን ነው ይሄው ሰላም ነው ይሄው መልሰው ማለት እኔ ሁሉንም ነገር ላይ ማለት ማስረዳት አትፈልጊም ምንድነው የምትፈልጊው አላስረዳ ምንድነው የምትፈልጊው በራስ ይኸውልህ የምፈልገው ነገር ምንድነው መሰለህ እዚህ ጋር የምንም ጦርነት ምናምን የሚባል ነገር ላይ አይደለንም ያለነው እኔ እናንተ ማለት ነው ምን እያደረግሽ ነው ታዲያ ምንም እያደረኩ አይደለም ግን ምን አለ መሰለህ እኔ እዚህ ጋር ምንም የማስረዳህ ነገር የለም እንደውነቱ ምንም አልዋሽም ምክንያቱም ይኸውልህ እኔን ታውቀኛለህ እኔ አንዴ ይሄ ላይክ በሰላም መንገድ ለመሄድ ምናምን ሞክሬያለሁ በጣም ብዙ ጊዜ የዛኔ አንተ ስታላግጥ አልነበረ እያላገጥኩ አልነበረ መጀመሪያ ሰማኝ እያወራው ነው አይደለ የኔን ማስጨረሰኝ ሁሌ አውርታ እኮ ምንም አላመጣም ስለዚህ እኔም ላውራ እና በዛ ነገር ደስተኛ አልነበርክም ልትረዳኝም አልሞከርክም እዛ ጋር ስነግርህ ነበር እንደዚህ አለ እንደዚህ እንዴት ደግመ ቪዲዮውን ማየት ትችላለህ የተቀረጸ እና የተፖስተል ቪዲዮ ነው ምንም ማለት እኔ እዚህ ጋር እየደበቅኩት ያለሁት ወይም ደግሞ ምናምን ነገር አይደለም የዛን ቀን ሳወራ በምን አይነት መንገድ እንደመለስክልኝ አንተ ነው የምታውቀው ገባ በደንብ ነው የምታውቀው ነገራቶችን በየት መንገድ እንደመለስክልኝ አሁን እኔ ማስረዳትበት የምችልበት አቅም የለኝም ለዛኛው ነገር አስረድቼሃለሁ መረዳት ያለብህን ተረዳ ምንም ይቅርታ የምጠይቅህ ነገር ግን አይኖርም ሲቀጥል ላይ ደግሞ ሰላም ደግሞ የምትፈልግ ከሆነ እኔም ምንም እዚህ ጋር የምፈልገው ሌላ የተለየ ነገር ስለሌለ ምንም የተለየ ሌላ የምፈልገው ነገር ስለሌለ ችግር የለውም ሰላም መሆን ይችላል ግን እኔ ግን ማስረዳ ከኔ ግን ምንም እንድትጠብቅ አልፈልግም እንደዚህ ሆኖ በራስህ አጣራ ይኸውልህ አታናደኝ በራስህ መንገድ አጣርተህ ይኸውልህ ለምን ሊሄድ እንደነበረ እንዴት እንደሆነ በራስህ መንገድ አጣርተህ ድረስበት እኔ በራሴ ያጣራሁት ሁሉም ነገር አለ ሁሉንም ነገር አጣርቼ ደርሼበታለሁ ግን ካንቺ ነው መስማት የምፈልገው እኔ ደግሞ ምንም ልነግርህ አልፈልግም በቃ ለምን አሁን ሰላም ነው መሆን የምፈልገው ካልሽ ለምንድን ነው ማትነግሪኝ ሁሉንም ነገር ምንድነው ያለፈ ነገር ተነገረ አልተነገረ ላንተ ምንድነው ያለፈ ነገር ገና እየሄድንበት አይደለም እኔ ራሱ ስለዛሬ አሁን ስላለበት ሁኔታ ራሱ እየጠየቅኩ ነው በእናትሽ እንደዚህ ድርቅ አትበይ ክርክር አትውደጂ እኔ ይኸውልሽ ይቅርታ መጠየቅ ማይዘውኝ ማለት ነው ይቅርታ መጠየቅ ይቅርታ ማድረግ መሸነፍ አይደለም ትልቅነት ነው ገባሽ አይደለ እኔ እዚህ ቦታ ላይ ይቅርታ ምናምን ካጠፋው ምለው አጥፍቼ ከሆነ ነው ያልተረዳሁት ነገር ካለ ብዬ ነው የሰው ልጅ ነኝ ላጠፋ እችላለሁ እንዴ አንቺ እኮ የሰው ልጅ ነሽ አንቺ ማጥፈተሻል እኮ አይደለም እሺ ምን አርጊ ነው የምትይኝ እኮ ካንቺ ከባለቤቱ ነገሮችን እኔ ያወቅኩት ነገር አለ ግን ከባለቤቱ ሁሉንም ነገር ማወቅ ፈልጋለሁ እያልኩሽ ነው ካንቺ ሁሉንም ነገር ማወቅ ፈልጋለሁ እሺ ልቀቀኝ አትንካይ እነካሻለሁ እንዴ አትንካይ ማለት ምን ማለት ነው እኔ በጣም ደረቅ እየሆንሽ ነው ግን በጣም ማለት ነው የምር በጣም ደረቅ እየሆንሽ ነው እና ለማታኝ ነው ና መታኝ
እኔ እንኳን አንቺን እኔ ማንንም ሰው መምታት አቅም የለኝም። አቅም የለም። እኔ ግን አለኝ። ስለዚህ ምን ልትመጪ ነው? ደስ ይለኛል፣ አይደብረኝም። እሺ አሁን ለማንኛውም እሺ እሱን ተው። ደስ ይለኛል። አይደብረኝም በመጣው። ስለዚህ ማለት በጣም ራሴን እያሳመምሽ ነው። በጣም ሁሌ ነው ከኔ ጋር ስታወራ ራስን በቃ እኔ አሁን እሺ ማለት እኔ ምን ማድረግ እንዳለብኝ እኮ ግራ አጋባሽ እኮ። እኔ ልንገራ፣ ምን ላድርግሽ? ከኔ ጋር ስታወራ ሁሌ ራስን የሚያም ከሆነ ከኔ ጋር አታወራ። እውነቴን ነው ማለት አታወራኝ። እኔ ሁሌ ራስን በምልክት ታወሪኛለሽ። እኔ በዚች ልጅ ምክንያት ከምትል ባታወራኝ የሚቀርብሽ ይኸውልሽ እሺ ሰላም አይደል የፈለከው? በቃ እኮ ሰላም ሆነ እኮ አስረጅኛ። ምንድነው እየሄደ ያለው? ምንድነው እየተፈጠረ ያለው ነገር? በቃ ያው ስለ ህይወትሽ ንገሪኝ። ማት ህይወትሽ ላይ ያለውን ነገር ማወቅ ፈልጋለሁ። ቢኒ አትድረቅ። በቃ ይኸውላችሁ ማለት እኔ በጣም ግራ እያጋባችኝ ነው። በጣም ግራ እያጋባችኝ ነው። እኔ እቺ ልጅ ማለት እኔ እዚህ ጋር እንታረቅ እያልኳት ነው እኮ። እንታረቅ ታረቅን እኮ ሲጀመር ተጣልተናል። ምን እንታረቀው ማለት እኔና አንቺ ጸብ የለንም ግን ነገራቶች ደግሞ አራርቀውናል አይደለ? ያሉት የተፈጠሩትን ነገራቶች ግልጽ እናድርጋቸው። ከራስሽ አንቺም የኔን ቤተሰብ ያንቺን ቤተሰብ ሁሉም ሰው ይስማ። በሶስተኛ ሰው ከሚሰማ ካንቺ ምን እየሆነ እንዳለ እስቲ መስማት እንፈልጋለን ሁላችን። ይኸውልህ በራስ እኔ አሁን ማለት ነው አንተ አልነበርክ እያመመ ያለው። እኔ ደግሞ ከዚህ በላይ መከራከር አልችልም ማለት እኔ ሳወራሽ ሁሌ ክርክር ነው ላንቺ። አዎ እኔ አንተ ስታወራኝ ሁሌ ክርክር ነው፣ ምንም ነገር አይሰማኝም። በቃ ክርክር፣ ጨቀጨቅ ምናምን። ኤርፎን ይዣለሁ። ኤርፎን ልስጥሽ በእናትሽ። አሁን በቃ እዚህ ድረስ ከመጣሽ አይቀር እኔ በስንት መከራ ነው አይደለ እንድንገናኝ ያደረኩት። እንደዚህ ለመለየት አይደለም ዛሬ ጠራሁሽ እኮ ሰላም እንሆን እኮ። ግን እኔ ምንም ማስረዳ ነገር የለም። ይኸውልህ ለምን እሺ አሁን ማለት ንገሪኝ። ማለት ፍቅረኛ አለኝ እያልሽ ነው አይደለ? መቼ አልኩኝ? ከእኔ ፍቅረኛ አለኝ ብያለሁ እኮ። እኔ እኮ ፍቅረኛ ቢኖርሽ እኮ እኔ ደስ ነው የሚለኝ። ግን ያለኝም ግን አላልኩም እኮ። ሁለቱም አላልሽም፣ ግን ረግጠሽ ነው ሄድሽ። ምን ያደርግልሃል አንተ? የኔ ፍቅረኛ ምን ካባ ልታለብሰው ነው? አዎ እንዲንከባከብሽ ልነግረው ነው። ኧረ በስመ አብ! አንተ እንዲንከባከበኝ ልትነግረው ነው? መቼም እኔ ካንተ ጥሩ ምክር አልጠብቅም። መጥፎ ነገር ነው እንጂ ጥሩ ነገር አልመክረውም። እኔ እኮ አንቺ ማለት እኮ በጣም የቅርቤ ሰው ነሽ እኮ። እንዲንከባከብሽ ምናምን ነው የምነግረው። ሌላ ምንድን ነው ታዲያ? በጣም ስማሙ ልብ የሚነካ ንግግር። ልቤን ነካው። አሽሙረኛ አትሁኝ። ተይ። እኔ ጥሩ ነገር እያሰብኩ ነው በዚህ ሰዓት። ላንቺ ጥሩ ነገር እያሰብኩልሽ ነው። ምክንያቱም ታፍለው በቃ እኔ ምንም ነገር ነገር የለም። ጨረስኩኝ እኮ 10 ብጨቀጭቀኝ 100 ጊዜ ብጠይቀኝም ይሄንን ነገር ነገ ከነገ ወዲያ 6 ካሜራ ይዘህ ብመጣም 6 ሰው ይዘህ ብመጣም አልነግርህም። በራስህ መንገድ ሄደህ አጣራ። በቃ እኔ ይኸውልሽ በራሴ መንገድ ያጠራሁት ሁሉንም ነገር አጥርቼ ጨርሻለሁ። እኮ ባጣራበት መንገድ ሰላም ሆን አንችልም። ይኸውልሽ ከአንቺ ሁሉም ነገር መውጣት አለበት። አሁን ባለፈው ያጣራሁት ነገርና ካንቺ ወጣው ነገር ተቃራኒ ሆኗል። እኔ ያሰብኩት ሌላ ነገር ነበር፣ አንቺ ከሀገር ልትወጪበት የነበረው ነገር ደግሞ ሌላ ነው። ስለዚህ አሁን ምን እያደረግሽ እንደሆነ ማለት እኔ ካጣራሁትና አንቺ ደግሞ ባለቤቱ እዚህ ጋር ነው ያለሽው አይደል? ሁሉንም ነገር ንገሪኝ። ምንድነው አንቺ የሚያስፈራሽ በግልጽ ማውራት? ግልጹ ነው የሚያስፈራኝ። ፈርቼ ነው ፈራው በጣም በቃ ማለት ምንም በቃ የሆነ በግልጽ ማውራታችን አልችልም። ለምን አልወድም ግልጽ ድብብቆሽ ይሻላል። ታዲያ የዛን ጊዜ በግልጽ እንታረቅ፣ ሰላም ነው የምፈልገው፣ ልንገርህ ከኔ ማጣራት አትችልም ወይ ምናምን ስትይ ነበረው። ለምን ያልሞተ ሰው ሐሳቡን ይቀይራል ሲባል ሰምተህ አታውቅም? እንደዛ ነው። እኔ በህይወት አለው ኦሬዲ አልሞትኩም። ስለዚህ ሐሳቤን መቀየር እንደፈለኩ እችላለሁ፣ መብቴ ነው። ከፈለኩ ነው ሲጀመር መሆን የምችለው። ስለዚህ አንተ ምንድነው የምትለኝ? ሰላም የምትፈልግ ከሆነ ኦሬዲ ሰላም ነው። ከዛሬ ጀምሮ ይኸው ሰላም ይሁን፣ እኔም ጋር አንተም ጋር ሰላም ይሁን። የተቀያየምነውም ነገር ካለ እኔ እንግዲህ ያስቀየምኩ ነገር ያለ አይመስለኝም። ግን አለ ብለህ የምታስብ ከሆነ ይቅርታ አልጠይቅህም፣ ግን ኖርማል እንታረቅ። ከዛ በቃ ማለት ይቅርታ አልጠይቅህም፣ ግን ኖርማል እንታረቅ ማለት ምን ማለት ነው? ይቅርታ አድርግልኝ ምልህ ጥፋት ስላላጠፋው አልልህም። አጥፍተሽ ሊሆን ይችላል። ይቅርታ ብትይ ምንድነው ችግሩ? እኔ አልልም ይቅርታ። እኔ ግን ይቅርታ እግዚአብሔር ይቅር ይበል።
እግዚአብሔርማ ይቅር ይለኛል። አንቺ ግን ማለት በዚህ ልክ ግን ልብሽን እንደዚህ ባታደነድኙ ግን ጥሩ ነው። ሰው ሰላም ነው የምፈልገው ያለውን ነገር ካንቺ መስማት እፈልጋለሁ ስትይ ይሄ ነው ብሎ ማውራት ምንድነው ከባድ ነገር ሆኖ መጀመሪያ ራሱ ማለት ነው እንደዛ ስታላግጥ ማለት ነው እንዲህ ብለህ እንደምትመጣ አውቄ እኔ መቼም አላግጬ አላውቅም። መቼም ማለት ነው በራሴ መንገድ ነገር አንቺ ባይዘዌ ማለት ነው በእኔ ቦታ ብትሆኚ ትጨልያለሽ። እኔ አልጨለለም። በእኔ ቦታ ብትሆኚ እኔ ስለሆንኩ ነው በጣም ቻይ ስለሆንኩ ነው ማለት ባንተ ቦታ አላረገኝ ተመስገን ነው። ባንተ ቦታ አላረገኝ በእኔ ቦታ ብትሆኚ እኔ እንጃ ነው ምን ልታደርጊ እንደምቺ እኔ ካንቺ የሆነ ነገር ሳልነግርሽ በዚህ ርቀት ልክ ብሄድ ኖሮ ምን ሊሰማሽ እንደሚችል እኔ ሳስበው ራሱ በጣም ነው የምፈራው። በቃ ተወኝ እናት የምር ተወኝ። እኔ ምንም መነጋገር የምፈልገው ነገር የለም። ሰላም ከሆነ የምፈልገው እኔም ሰላም ነው የምፈልገው። እኔም ሰላም ነው የምፈልገው እሺ ይኸው ሰላም በቃ ሰላም ማውረድ ማለት በዚህ በቃ እንደዚህ ተደፋፍኖ ነው ሰላም ማውረድ የምፈልገው እንጂ እኔ ምንም ማውራው ነገር ግን የለኝም። ማስረዳው ነገር አይኖረኝም። እንደዚሁ ሰላም ማውረድ ከፈለክና ሰላም መሆን ከፈለክ ያው ከዛሬ ጀምሮ እንችላለን። አትስማማ? ሰላም አይደል? ከኔ ጋር መታረቃት እንዲፈልገው ያንቺ ነገር የሆነ እኔ እንጃ። የኔ ነገር ምን በጣም ግራ እያጋባኝ ነው። የሆነ ጾመኛ ነኝ ከመረቅ ዋቅ መስሎኝ ነው ጥብሱን አትስጡኝ አይነት ነው። ሰላም ትፈልጊያለሽ ግን እየተፈጠረ ያለውን ነገር አትነግሪኝም። እሺ ያው ሰላም በይ። ከዛ ደግሞ በቃ ሰላም ፈጥረናል አልተጣላንም ይቅርታ ምናምን ትይኛለሽ። እኔ እኮ ውዝግብ አወዛገብሽኝ እኮ ቢኒ። አይምሮዬ ደግሞ የኔ አይምሮ ደግሞ ዝም ማለት አይችልም። ያንን ነገር ማወቅ ይፈልጋል ካንቺ ራሱ ማለት ነው። አጣራ እኔ ከራሴ ምንም አሰማም። ካንቺ ነው መስማት የምፈልገው። አሰማም ለምን አሰማም? ከኔ አንቺ ባለቤት አንቺ አልሽ አይደለ? ፈጣሪ ወይ ትዕግስቱን ስጠኝ። በምን ቀን ነው ግን? ኡፍ ተውሽ ምንም አይደለም። ማረጫልሽ ችግር የለውም። በምን ቀን ነው ያወቅኩት ልትይ ነው? አዎ ለነበረ ስለጨረስክ እኔም አላልኩም። እሺ ሰላም ነው የምፈልገው ወይስ እንደዚህ ነው የምፈልገው? ምንድን ነው የምፈልገው? አንቺ ምንድን ነው የምፈልገው? እውነቱን ንገሪኝ። እኔ የምፈልገው ከኔ ምንም ነገር በቃ ያው የነገርኩህ ነው። አስሬ ምንድን ነው የምፈልገው እያልክ አትጠይቀኝ። ይኸው መቶኛ ጊዜ ነው ስናገር። ሰላም ትፈልጊያለሽ ግን እየተፈጠረ ያለው ነገር ማውራት አትፈልጊም። አዎ በትክክል አግኝተዋል። ግን ሰላም ትፈልጊያለሽ። ታዲያ እንዴት ነው አይጋጭም? ይሄ ነገር አይጋጭም። እሺ ተስማማ። ይሄንን ታዲያ እንዴት እዚህ ውስጥ ላስገባው? ያው እሱን በምንም በስሪንጅም ቢሆን ሞክረው እኮ እስቲ ሞክሪና አንቺ ከተቀበለልሽ እኔ እኮ ስለተቀበለልኝ ነው እኮ ላንተ እየነገርኩ ያለሁት። እና ተስማማ ታረቅን። እኔ ምንም አሁን ላይ ይሄ ነገር ስለበቃኝ ምንም ብትይ ለመቀበል ነው የመጣሁት። ማለት ሰላም ፈልጌ ነው ስለመጣሁ ካንቺ ያለውን ነገር መስማት ነበር የፈለኩት። ያው እንግዲህ ቤተሰቦች እኔ ከሷ ያለውን ነገር መስማት ነው የፈለኩት። ሰምቻለሁ። ሰላም ነው የፈለኩት። እሷም ሰላም ትፈልጋለች። ግን በዚህ ባይሆን ደስ ይለኝ ነበር። ሁሉንም ነገር አፍርጣ ብትነግረኝ ሁሉንም ነገር የተፈጠረውትን እየተፈጠረ ያለውን ነገር ማወቅ ነበር የፈለኩት። አልሆነም። እኔ ጸብ ስለማልፈልግ ያው እንግዲህ ይሁንልሽ። እና ፊትህን ፍታው አዘፍዝፈው። በጣም ማለት ግራ ገባኝ። በጣም ግራ ገባኝ። ቤት ገብተህ ምናምን ትንሽ አሰባሰብ ስታረገው እኔ እንደዚህ ለምን እንደምሆን ብቻ በጣም አሰባሰብ ስታረገው ትንሽ ወደ ቤት ገብተህ ሰላም ይሆናል። እና ግን በራስ መንገድ አጣርተህ ድረስበት። በቃ የመጨረሻ ቃልሽ ነው። ምንም የምትቀይሩ ሀሳብ የለሽ? ምንም ሀሳብ የለኝም። ይሄ ነው ማለት ሰላም ነው መሆን ፈልገው ካንተ ጋር ግን ምንም እኔ የምነግርህ ነገር ግን ምንም የለም። እሺ እና ልሂድ ወይስ አብረን እንሂድ? ማለት አሁን እንዴት ነው ውስጤ ካንቺ ጋር መሄድ ራሱ እኔ ሰላም ነን ትይኛለሽ፣ ግን እኔ እንዴት ነው ያለውን ነገር ውስጤ ካንቺ የሆነ ነገር መስማት እየፈለገ እንዴት ነው ታዲያ እያስመሰልኩ ካንቺ ጋር ሰላም እንደሆንኩ ማቀም ላረጋግጥ? እንደዛ ከሆነ ይቅርባ፣ እኔ እሄዳለሁ። እኔ ሄዳ ማለት በቃ ይሄ ነው የመጨረሻ ቃልሽ? ሄደ ምንድነው? አስሬ የመጨረሻ ቃልሽ ምን? ሌላ የምትይው ምንም ነገር የለም? ምንም የምትነግሪኝ ነገር የለም? ለሞት ኑዛዜ ያስመሰልከው እኮ ምን ሆነ እኮ አትነግሪኝም? አሁን ምንም ማስረዳት መታረቅ አትፈልጊም ከኔ ጋር ካለብሽ?
እንደ ድሯችን እንድንሆን አትፈልጊም? እግዚአብሔርን ከልቤ ነው የታረኩ እኮ እንደ ድሯችን ምንም ሁለታችንም ሆዳችን ነው ንጹህ ሆኖ ምናምን እንደዛ እንዲሆን አትፈልጊም? ውስጥ ምንም የለም መድኃኒዓለምን ተወኝ። እና እየተፈጠረ ያለው ነገር ሳትነግሪኝ እንዴት ነው ሆድሽ ንጹህ ሊሆን የሚችለው? እኔ ምንም እየተፈጠረ ያለ እኔ ጋር ምንም አይነት ነገር ስለሌለ ምንም ለማስረዳበትም ምንም አይነት ነገር የለኝም። ምክንያት ተይ ታውቂዋለሽ፣ ድርቅ ብለሽ አትከራከሪ። ልሂድ ወይስ ሰላም ነው የምትፈልግ? ሰላም ከፈለክ አብረን እንሂድ፣ ካልፈለክ ደግሞ እኔ ልሂድ። ቤተሰቦቼ ያው እንግዲህ ማለት እኔ ያው ብቻ ሁሉንም ነገር እስቲ ፈጣሪ ያውቃል። ብቻ አትበል እስቲ በቃ እሺ ብለህ ከዛ አስብበት። ምንም እዚህ ጋር ምንም እየተፈጠረ ያለ ነገር ስለሌለ ምንም ማስረዳት አይጠበቅብኝም። እሺ ልሂድ ቤኒ። አይ በቃ ታርቀናል አይደለ? እሺ ስለዚህ አብረን እንድንሄድ ነው የምፈልገው። አረ በእናትህ መንገዴ ነው። ከፈለክ ና እንሂድ፣ ከፈለክ ደግሞ አትሂድ። እንዴ ምንድነው እንትል ቻው ልበላቸው ቤተሰብ። ያው ቤተሰቦች እንግዲህ ያው እንዳያችሁት ነው። ያው እንግዲህ እኔ የቻልኩትን ነገር ጥር ያለው ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማር